የሰው ልጆች በሙሉ ማሰብ የምንፈልገውን ብቻ ብናስብ መሆን የምንፈልገውን እንሆናለን ይላል ፈላስፋው። ባጭሩ እኛ የሐሳቦቻችን ውጤቶች ነን። ታዲያ ግን ችግሩ ሐሳቦቻችን ከኛ ቁጥጥር ውጪ መሆን መቻላቸው ነው። ታዲያ እኛም ሕይወት ላይ የሚፈጠሩ ችግሮች ምንጣቸው ምንድነው ብንል ሳንፈልግ በምናስባቸው ሐሳቦች ላይ ይመሰረታል። የሰው ልጅ በሙሉ አለማሰብ አይችልም። ያ ማለት የምናስበውን የመምረጥ መብት ብቻ ተሰጥቶናል ማለት ነው። ስለዚህ ከሐሳብ ነፃ መሆን በማንችልበት ዓለም ውስጥ የምናስበውን ግን በጥንቃቄ መምረጥ ይኖርብናል። ለዛም ነው ዛሬ ከኔ ጋር ለ7 ቀን የአእምሮ ጾም የሚለውን ሐሳብ የምናወራው። መጀመሪያ ጾም ማለት ኃይልን፣ ብርታትን፣ ጉልበትን ቦታ መቀየሪያ መንገድ ማለት ነው። ምን ማለት ነው ካላችሁ ለምሳሌ ስጋዊ ጾምን ስንጾም ማለትም ለስጋ ከሚመቹ ነገሮች ስንርቅ ወይም ስናቆም ለስጋችን እየሰን የነበረውን ትኩረት፣ ኃይልና ብርታት ወደ መንፈሳችን እናዞረዋለን ማለት ነው። በዚህም ስጋችን ደክሞ መንፈሳችን ይነቃል ማለት ነው። አሁን ይህ ጾም ወደ አእምሮ ሲመጣ ምን ማለት ነው ልትሉ ትችላላችሁ። ግን የአእምሮ ጾም መልካሙን የአእምሮ ክፍል አንቅቶ መጥፎውን የሐሳብ ክፍል የሚያዳክም ነው ማለት ነው። ስለዚህ ዛሬ ከኔ ጋር በ7 ቀን ውስጥ ብቻ የምናስበውን መቆጣጠር የምንችልበትን ዘዴ እናወራለን። ውጤቱን ከፈለጉ መንገዱን መጓዝ የግድ ነው። ያ ማለት ይህን ማድረግ የምንችልበት 7 ሕጎች አሉ። ያንን በትክክል መፈጸም ይገባናል። እነዚህ 7 ሕጎች በጥንቃቄ እስከ መጨረሻው ይመልከቱት። ቪዲዮውን ላይክ በማድረግ ይጀምሩ። እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለ7 ቀን የምንፈልገውን ለማሰብ በእነዚህ 7 ቀኖች ልንከተላቸው የሚገቡ ሕጎች አሉ። ከሕጎቹ መካከል አንደኛ፣ በቀን አንድ ሐሳብ ብቻ ለማሰብ ሞክሩ። ይሄ እንደሚከብድ የታወቀ ቢሆንም ነገር ግን ይቻላል። ታዲያ ይህ አንድ ሐሳብ ደግሞ የግድ መልካም ነገር መሆን ይኖርበታል። ለምሳሌ ዛሬ ስለ ደግነት፣ ነገ ስለ ትዕግስት፣ ከነገ ወዲያ ስለ ፍቅር፣ ስለ መቻቻል፣ ስለ አንድነት የፈለግነውን ሐሳብ እየመረጥን ስለዛ ነገር በተደጋጋሚ ማሰብ፣ በሥራ ቦታ፣ በትምህርት ቤት፣ በየትኛውም ቦታ ባገኘነው ክፍተት ስለዛ ነገር ለማሰብ መሞከር። ይህ ነው የመጀመሪያው ሕግ። አንደኛ የትኩረት አቅጣጫችንን በትክክል ሲያሳድግልን፣ ሁለተኛው ደግሞ ስለምናስበው ነገር ማሰብ እንለምዳለን። ሳናስበው የሆነ ሐሳብ ላይ ራሳችንን አናገኘውም ማለት ነው። ወይም ምን ላስብ ብለንም አናስብም ማለት ነው። ስለዚህ በአንድ ሐሳብ ላይ ትኩረት አድርጎ አንድ ቀንን እያሰቡ መዋል ለ7ቱ ቀን በተከታታይ ከምናደርጋቸው ድርጊቶች መካከል የመጀመሪያው ነው ማለት ነው። ሁለተኛ፣ መጥፎ ዜና አትስሙ። ይህ ምናልባት ከጾሙ 7 ቀን በኋላ ላይቀጥል ይችላል። ግን በእነዚህ 7 ቀን ውስጥ የሀገርም ሆነ የዓለም የጦርነት፣ የመሰደድ፣ የረሃብ፣ በተለያዩ ልብን የሚያሸብሩ ዜናዎችን አትስሙ። ምክንያቱም መንፈሳችሁን የሚረብሻችሁ ነውና። ዓለማችን ከዚህ ርቃ አታውቅም። ላድመጥ ካላችሁ በየቀኑ ጆሮ ጭው የሚያደርግ የስጋት ዜናዎች ይተላለፋሉ። ምንም ለውጥ ማምጣት በማንችልበት ዜና ላይ መንፈሳችንን ከመረበሹና በቃ ወዴት እየሄድን ነው፣ ዓለማችን አበቃላት ከሚሉ የስጋት ወሬዎች በቀር ከነዚህ ዜናዎች ምንም አናተርፍም። ምናልባት ከ7 ቀን በኋላ ማድመጥ ትችላላችሁ። ይህ ግን ጾም ስለሆነ ራሳችሁን ከመጥፎ ዜናዎች የግድ ማራቅ አለባችሁ። እንደውም ወደ ተስፋ ሰጪ አስደሳች ዜናዎች ብቻ ፊታችሁን ማዞር አለባችሁ። ስለዚህ በእነዚህ 7 ቀናት ውስጥ ከኔጌቲቭ ኢነርጂ ካላቸው ዜናዎች ራቁ። ይህንን ስንል ኔጌቲቭ ወሬ የሚወራባቸው ከየትኛውም ቦታ ማለታችን ነው። ከጓደኞቻችን፣ ከአካባቢያችን፣ ከቤተሰባችን፣ ብቻ ሁልጊዜም ስንቀመጥ የሚያሰጋ የሚያስፈራራ ወሬዎችን ከሚያወሩን፣ ሐሳባችንን ከሚረብሹብን ሰዎች በዚህ 7 ቀን ውስጥ መራቅ ይኖርብናል። ውሳኔው ከባድ ነው፣ ውጤቱ ግን ጥሩ ነው። ስለዚህ ይህንን ማድረግ ከ7ቱ ሕጎች መካከል ሁለተኛው ነው። ሶስተኛው፣ በየቀኑ ስፖርታዊ እንቅስቃሴ አድርጉ። የስፖርት እንቅስቃሴ የግድ
ጂም ብረት መክፋት ማለት አይደለም። የተንፋሽ፣ የስትሬች እና ብዙ አይነት ስፖርቶች አሉ። እናንተ የሚቀላችሁን ለአእምሮአችሁ ሪፍሬሽመንት የሚጠቅማችሁን እንቅስቃሴ አድርጉ። አእምሮአችሁ በየትኛውም ስፖርታዊ እንቅስቃሴ ውስጥ ፖዚቲቭ ኢነርጂን ያገኛል። እንደውም ሲደብራችሁ፣ ሲደካክማችሁ እስቲ ተነስታችሁ የተወሰነ እንቅስቃሴ አድርጉ። አስገራሚ የሆነ የመነቃቃት ስሜትን ታገኛላችሁ። ይህ አሁን ለምናደርገው የ7 ቀን የአእምሮ ጾም ወሳኝ ሚና አለው። ስለዚህ በእነዚህ 7 ቀናት ስፖርታዊ እንቅስቃሴን ማድረጋችሁን እርግጠኛ ሁኑ። በየቀኑ ጠዋት እየተነሳችሁ ሪፍሬሽ የሚያደርጋችሁን ምናልባት ትንሽዬ ሶምሶማ፣ ምናልባት ትንሽዬ ሩጫ፣ ስትሬች፣ የተለያዩ ስፖርቶችን መሞከር ትችላላችሁ። እነዚህ ስፖርቶችን በሰራችሁ ቁጥር በሰውነታችሁ ውስጥ የሚመረተው ኬሚካል የደስታ ደግሞም የሪፍሬሽመንት ስሜትን ይሰጣችኋል። ስለዚህ አእምሮአችሁ ሪፍሬሽ ባደረገ ቁጥር ደግሞ አዲስ ነገር የማሰባችሁ፣ ጥሩ ነገር የማሰባችሁ ስለዚህ ሁልጊዜም አእምሮአችሁን በጥሩ እንዲጫወት ከፈለጋችሁ በጠዋት እየተነሳችሁ ስፖርታዊ እንቅስቃሴ አድርጉ። ምናልባት በጠዋትም ላይሆን ይችላል፣ ነገር ግን ድብርት በሚሰማችሁ ጊዜ ወይም የማይሆን አሉታዊ ሐሳቦች ወደ እናንተ በሚመጡበት ጊዜ ሐሳቦቹን ለጥቂት ጊዜ አረፍ አርጋችሁ እናንተ ጥቂት የስፖርታዊ እንቅስቃሴዎችን አድርጉ። ምናልባት በስራችሁ ቁጭ ብላችሁ ቀኑን ሙሉ የምትውሉ ሊሆን ይችላል፣ በትምህርት ቤትም እንደዛው። ስለዚህ በየ25 ደቂቃ በየ30 ደቂቃው ብትንጠራሩ እንኳን ይህ ስፖርታዊ እንቅስቃሴ የተለየ የሆነ ህይወታችሁ ላይ ለውጥን ሲያመጣ ትመለከታላችሁ። ስለዚህ በየቀኑ ስፖርታዊ እንቅስቃሴ ማድረግ ለዚህ ለ7 ቀን ደግሞ የግድ ያስፈልጋችኋል። ስለዚህ በዚህ በ7 ቀን ውስጥ በየቀኑ የተለያዩ ስፖርታዊ እንቅስቃሴዎችን ሰውነታችሁን አስለምዱ። አራተኛ፣ መልካም ሐሳብ ያላቸውን መጽሐፍት አንብቡ። ይህ ብዙ የኔጌቲቭ ኢነርጂ ያላቸው መጽሐፍት ስላሉ የምንሰጠው ማስጠንቀቂያ ነው። በእኛ ጊዜ ብዙ እየተነገረን ያለነው ማንበብ አሪፍ እንደሆነ ነው። በዚህም ምክንያት እኛ መጽሐፍት ሁሉ ጥሩ ይመስሉናል። ነገር ግን እውነታው ይሄ አይደለም። መጽሐፍት የሰው አእምሮ ጭማቂ ናቸው ከቅዱስ መጽሐፍቶች ውጪ። ስለዚህ መጽሐፍት የጸሐፊው ኢነርጂን ያጋባሉ። በመሆኑም መርጠን ልናነብ ይገባል። መጽሐፍት የያዙት ሐሳቦችን ነው። እኛ ደግሞ እየጾምን ያለነው ከሐሳቦች ነው። ስለዚህ መጽሐፍትን በየቀኑ ቢያንስ 2 ገጽ ማንበባችሁን እርግጠኛ ሁኑ። አእምሮአችሁ ሐሳብ እንዳያጣና ኔጌቲቭ ሐሳብ ውስጥ እንዳይገባ ይጠብቃችኋል። በተጨማሪም መጽሐፍትን ማንበብ የኮንሲስታንሲና የትኩረት አቅማችሁን ይጨምራል። ስለዚህ መርጣችሁ አንብቡ። ስለ መጽሐፍት ስናወራ ብዙዎች ኦዲዮ ቡክ ወይም የተለያዩ ነገሮችን እንደ አማራጭ እንደሚወስዱ ይታወቃል። ነገር ግን ይህ ኮንሲስታንሲ የማጣት ጉዳይ ነው። የወረቀቱን መጽሐፍ ቁጭ ብሎ ለማንበብ ሰፊ የሆነ ትዕግስት፣ ትኩረትና አለመሰልቸትን ይጠይቃል። ስለዚህ በዚህ ጊዜ ደግሞ ነገሮች ሁሉ ጥድፍና ቶሎ እንዲሆኑ ይፈለጋል። ስለዚህ ትዕግስት ስለሌለን ነገሮችን በየሆነ ነገር ለመሸፈን እየሞከርን ነው። እናንተ ግን ኮንሲስታንሲያችሁን ወይም አንድ ነገር ላይ የመቆየት ብቃታችሁን ወይም ኮንሲስታንሲያችሁን እንዳታጡ የወረቀቱን መጽሐፍ በማንበብ ላይ ጎበዝ ሁኑ። ያ ህይወታችሁ ላይ ቀስ በቀስ የሚያመጣውን ለውጥ ትመለከታላችሁ። ለዚህ የ7 ቀን ግን እንደ ግዴታ ወስዳችሁ ለ7 ቀን ይህንን እንድታደርጉ እንነግራችኋለን። 5ኛ፣ ሳቁ፣ ተጫወቱ፣ ተዝናኑ። ይህ አስደሳች ነገር ነው። ስለዚህ በምንስቅበት ጊዜ የሚፈጠረው በሰውነታችን የሚለቀቀው ኬሚካል ለምናስበውና ነገሮችን ለምንመለከትበት መንገድ እጅግ አስፈላጊ ነው። በቀጥታ ሳቃችን ከሐሳባችን ጋር ይገናኛል ብላችሁ ላታምኑኝ ትችላላችሁ። ነገር ግን በሰውነታችን የሚለቀቀው ኬሚካል በሳቅ በደስታና በተዝናኖት ጊዜ ለዓለም ያለን አመለካከትን በማስተካከል ጥሩ የሆነ ሐሳቦችን እንድናስብ ይረዳናል። ነገር ግን በዛው ልክ ባዘንን በደበረን ጊዜ ደግሞ የምናስበውን ሐሳብ እናንተም ታውቁታላችሁ። ስለዚህ ራሳችሁን አታስጨንቁ። ኮምፈርት የሚሰጣችሁን ነገር አድርጉ። ከጓደኞቻችሁ ጋር ተጫወቱ፣
ሳቁ፣ ራሳችሁን አዝናኑ፣ ሲኒማ ኦር ቲያትር ግቡ፣ ብቻ ራሳችሁን ከልብ አዝናኑት። አይምሯችሁ በእያንዳንዱ ተዝናኖት ውስጥ ራሱን ሪፍሬሽ ያደርጋል ወይም ራሱን ያድሳል። ለዓለም ያለውን ምልከታ ይቀይራል። የዓለምን አስደሳች ጎኖች ይመለከታል። በሕይወት ውስጥ ውበት እንዳለ ይመለከታል። ከጨለምተኝነት ሐሳብ ትላቀቃላችሁ። ጥቂት ሕይወት ብዙ ደስታ እንደተፈቀደላችሁ ይገባችኋል። ስለዚህ ራሳችሁን አዝናኑት፣ የሚያስደስታችሁንም ነገር አድርጉ። የእውነትም ሕይወት በአንዳንዶች አንደበት ላይ እንዳለች የምትደብርና ምንም አስደሳች ነገር የሌላት አይደለችም። በውስጧ ብዙ ውበት ሰጥታለች። ራሳችንን ካልቆጠብን ካልጨመትን በስተቀር ለመዝናናት በጣም ብዙ መንገዶች አሉ። ስለዚህ መኖራችሁ ካልቀረ ደግሞ እየተዝናናችሁ፣ እየሳቃችሁ፣ እየተጫወታችሁ በደስተኝነት ለመኖር ሞክሩ። ይህን ጊዜ ለዓለም ደስ የሚል አመለካከት ይኖራችኋል። የምታስቡትም ነገር ሁልጊዜም መልካም ይሆናል። 6ኛ አመስጋኝ ሁኑ። ይህ ማለት ያላችሁን ነገር መመልከት ማለት ነው። ስለ ጤናችሁ፣ ዛሬን ስለማየታችሁ፣ ትላንት ስላሳለፋችሁት ጊዜ፣ ስላላችሁ ቤተሰብ፣ ስላላችሁ ሥራ፣ ስለ ጓደኞቻችሁ፣ መተንፈስ ስለመቻላችሁ፣ ብቻ ስለ ብዙ ነገር አመስጋኝ ሁኑ። በአጭሩ በእነዚህ 7 ቀናት ውስጥ በፍጹም አታጉረምርሙ። ደግሞ መልካም ላረጉላችሁ ሰዎች አመሰግናለሁ ማለትን ጀምሩ። ጓደኞቻችሁ፣ ቤተሰባችሁን አመሰግናለሁ በሉ። ከሌላችሁ ይልቅ ያላችሁን ቆጥራችሁ ጨርሱ። የማያልቅ ብዙ ነገር እንደተሰጣችሁ ይገባችኋል። ሰው መሆን በራሱ ዕድል እንደሆነ ትረዳላችሁ። ስለዚህ ለሚያመሰግን ደግሞ ሁሌም ይጨመርለታል። በእነዚህ 7 ቀኖች በፍጹም እንዳታጉረመርሙ። ሁሉን ነገር በመልካም ጎኑ ለመመልከት ሞክሩ፣ መልካም ባይሆን እንኳን ማለት ነው። ስለዚህ አመስጋኝ ሁኑ። ዛሬ እየተነፈሳችሁት ያለው አየር በስንት እየተሸጠ እንደሆነ ታውቃላችሁ? ፈጣሪ በነፃ የሰጣችሁ ኩላሊት፣ ልብ በዓለም ላይ ስንት ዋጋ ተመን እንደወጣላቸው ታውቃላችሁ? ነገ እንደማትኖሩ እያወቃችሁ ዛሬ ምንም ያህል ገንዘብ፣ ምንም ያህል ሀብት፣ ምንም ያህል ዝና ቢሰጣችሁ ልትሸጡት ትችላላችሁ? ይሄ ነው ጥያቄው። በጣም ውዱ ነገር ተሰጥቶናል። ልንገዛው የማንችለው ነገር ተሰጥቶናል። ዋጋ የማይወጣለት ነገር ተሰጥቶናል። ስለዚህ ያላችሁን ነገር እያያችሁ ማመስገን ጀምሩ። ይህ በአይምሯችሁ መልካም ኢነርጂን ያስተላልፋል። ሰውነታችሁ መለምለም ይጀምራል። የእውነትም እድለኛ እንደሆናችሁ እያወቃችሁ ትመጣላችሁ። ስለዚህ በእነዚህ 7 ቀናት ውስጥ በየቀኑ ማመስገንን አትርሱ። 7ኛና የመጨረሻው እዚህ ጾም ላይ መሆናችሁን አታውጁ ወይም አትናገሩ። ይህ ለእናንተ የማድረግ ኃይልን ይሰጣችኋል። ስለዚህ በዚህ ሂደት ላይ መሆናችሁን ለሰዎች አትናገሩ። ምናልባትም ከ7 ቀን በኋላ ጥሩ ውጤትን ካገኛችሁ ሰዎች እንዲጠቀሙበት ትመክሩ ይሆናል። ነገር ግን ይህን ነገር መቼ ልትጀምሩ እንደሆነ ወይም በዛ ላይ መሆናችሁን ለማሳወቅ አትጣሩ። የእናንተ ውጤት ፍሬያችሁ እንዲሆን ፍቀዱ። ከባድ ጥረት ቢጠይቅም ነገር ግን ማድረግ ትችላላችሁ። ሰዎች ስናቀድም ሆነ አዲስ ነገር ስናስብ ትልቁ ስህተታችን ለምናምናቸውም ሆነ አጠገባችን ላሉ ሰዎች ይህንን ሐሳብ በመናገር በአእምሮአችን ውስጥ እንዳደረግነው በሚሰማን ኬሚካል እንደነዝዛለን። ስለዚህ ያን ነገር ለማድረግ ከዛ በኋላ አቅምን እናጣለን። ስለዚህ በፍጹም ይህንን አታድርጉ። ይህን ነገር ለብቻችሁ አስቡ፣ ለብቻችሁ አቅዱ። ከዚህ ቀን ጀምራለሁ ብላችሁ ለብቻችሁ ተግብሩት። ያኔ እውነተኛ ለውጥን ታገኙበታላችሁ። በመጨረሻም ይህን አድርጋችሁ ሐሳባችሁን መቆጣጠር፣ የምትፈልጉትን ብቻ ማሰብ ትለምዳላችሁ። መጀመሪያ እንዳልኩት እኛ የሐሳቦቻችን ውጤቶች ነን። አሁን ለመቀየር የምትነሱት ሐሳብ በሕይወታችሁ ላይ ደግሞ የሚያመጣውን ለውጥ በሂደት ትመለከታላችሁ። ለህይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። እናመሰግናለን።